ፖር ያመጣው አይደለም ስትረስፎቹ ያመጣው ወዳውና ነው። ሰላም እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ ተመልሰናል። ይሄን ቪዲዮ ስቀርጸው ለሁለተኛ ጊዜ ነው። መጀመሪያ የቀረጽኩት ቪዲዮ ምንም አይነት ድምጽ አልገባበትም ነበር። ዝም ብዬ ብቻዬን እየለፈልፍኩ ነበር ለ15 ደቂቃ። በድጋሚ ተስፋ ሳልቆርጥ በድጋሚ ሁለተኛ ቪዲዮ የሰራው ነው። እዚህ ጋር እንዴት እንደምሰራ ብታውቁ ቆማችሁ ነበር የምታጨበጭቡልኝ። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ላይካችሁ አይለ ሰብስክራይባችሁን ደግሞ ፏፏ አድርጉልን። አዳዲስ ሰዎች ጋር እንዲደርስ ሰብስክራይብ ማድረጋችሁን አትርሱ። ከባለፈው ውዝግብ በኋላ ጆኒ የት ነው ሴዶ ማርሻል የት ነው የሚለውን ቪዲዮ እንያዝ። Okay, first sushi roll. I think this is salmon rolls. Yep. Sushi so good. You're gonna start speaking Japanese. ጆኒ ብዙ የሚሞክራቸው ምግቦች ትንሽ ከኢትዮጵያዊ ባህል ወጣ ያሉ ናቸው። የቻይኒዝ ምግቦችን ምናምን ነው የሚሞክረው። አሁን ነው እንደዚህ አይነት ምግብ እየበላን ልጁ ጠንከር ያለው ደንደን ያለ ይሁት በደንብ አድርጋችሁ Oh my god. ሱሺ ብሉት እንደ ጆኒ ጠንከር ለማለት። ሴዶ የት ነው ያለው? ገብተናል። ዱባይ ገብተናል። አበሻ የምን ድብድብ ነው? ከዚህ ከፋና ጋር አም ፕሮፌሽናል ድብድብ አልደባደብም። ፕሮፌሽናል ልጅ ሴዶ ዱባይ ገብታለች። እንግዲህ ሴዶ ሰሞኑን ቱር ላይ ናት። በደንብ እየተዝናናች ነው፣ እየተስታታች ነው። ከኢትዮጵያ ወጣ ሴዶስ ምንድነው እየበላ ያለው? ምንድነው የሚበላው? ምንድነው ዋስ አታኪሪ ምንድነው ይሄ? ያው ወይስ ይሄ ሁሉ ተዘጋግቶ ብቻ እኔ አሁን ስለ ሴዶ ባወራው ቁጥር የሴዶ ደጋፊዎች እየመጣችሁ እየተናገራችሁ ነው። እኔ ያልኩት ሴዶ ይመችናል። እኔ ሴዶ ፋን ነኝ ሲጀመር፣ ግን በቃ ያዝናናል። እንደማንኛውም ሰው ያዝናናል። እየመጣችሁ ሴዶን እንደዚህ ተናገርኳት ነው። ሁሉም ሰው እንደሚናገረው ነው የተናገርኩት። የተለየ የተናገርኩት ነገር የለም። ካንተ ሙታፊ አትዩት ነው ያረፋሪ ነው አሺ አበዛ ነው አስከባሪ አራዳ ማሻአላ እንዴት ያወራል አረፋሪ ሰው አሺ አላህ አፈራችሁ እንደዚህ ምግብ እንደምወድ አውቃችሁ ዱባይ ላይ አለ የተባለ ቤት ነው እየበላው ነው ያለው። እኔ ለፋሪስ ከድብድብ በኋላ ጸዴ ላይፍ ነው ያሳለፉ ያሉት። እናንተ ፋይቱን ካራገባችሁ ከተከፋፈላችሁ በኋላ ምን አይነት ህይወት ላይ ናችሁ? ጥያቄው ለእናንተ ትችላላችሁ። ሰሞኑን ክረምት ከመጣ በኋላ እንግዲህ የሚገራርሙ የቢዝነስ አይዲያዎች እየተፈጠሩ ነው። ከነዛም ውስጥ አንዱ ይሄ ነው። የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። ገንዘብ ሲሰጥ እንዴ አይወርደውም? እንዴት አለ? አሃ ለዛኛው ነው የሚያቀብለው። ሲሰጣ ይመቻ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ውሃ መሻገር ጫማችሁ እንዳይበላሽ የምትፈልጉ ሰዎች 10 ብር እየከፈላችሁ ትሻገራላችሁ። ለሱም የሥራ እድል ነው። ወጣት ከሆንክ ግን ዝም ብለህ ከነጫማ ግባ። ሌላ ጋር ደንገጥ ማለት ነው ያለበት። ጫማን አውልቀህ በባዶ እግር መሻገር ነው። ያም ብዙ ሰው ይቀረዋል። አየካ እኔማ አይችልም ጨመር ቢል ሰዎች ምናምን ነገር ሂሳባቸውን ጨመር ይላል መሰለኝ። ቦታ ይዛል አላቅ ሴቶች ከወንዶች ጋር ምግብ ሲበሉ መልክ ይሰራሉ ግን ይበላሉ። የኔና ሶፍቱን ጎርሳ ነበር። የጉልበት አድቫንቴጅ ገዜ ፋስማን ደግሞ ሰሞኑን የሚገራርም ቢፎች ይሰማል ነበር። የነሱ ፋይት እንደማይሆን ተረጋግጧል። ፋይቱ እንደተሰረዘ ተነግሯል። እስቲ የሚያደርጉትን ቢፍ እንስማ።
ጉልበት ነው ይበልጠዋለሁ፣ ቴክኒክ ነው ይበልጠዋለሁ። ጭንቅላቴ የኔ ነው የሚሰራው የሱ ጭንቅላት አይሰራም። ቢሰራው ጭንቅላቱን አበላሻለሁ። እንደራሱ ሊያረጋኝ ነው። ንቃት ገዜ ፋስተማን ፕሌን ሙድ ላይ ፍላይ ሙድ ላይ አረጋሃለሁ። በመጀመሪያው ራውንድ ዘርራሃለሁ። ባለፈው በተናገርከው ነገር በጣም ሳይበሳጭ አይቀርም ይመስለኛልና ከሪንግ ውስጥ ነው ማውጣ። ካሸነፍከኝ ደግሞ እኔ ቲክቶክ አቆማለሁ፣ ከሀገር ወጣለሁ፣ ሌላ ስራ ጀምራለሁ ብሎ እውነት ለመናገር ይሄ ለማርሻል አርት ስድብ ገዜ እያረገ ያለው ነገር ለማርሻል አርቱ ስድብ። እሺ እንዴት ምንም የማያውቅ ምንም የማይችል ሰው መጥቶ ፋይት ካላረኩ ያዙ ይልቅ ብሎ እዛ ሳንቲም ለማግኘት ነው። ገብቷል። ስለዚህ ምንም አይመጥንም። ገዜ ይሄንን ጨዋታ አይጫወትም፣ አይችልም። ግን መባል አለበት ብላችሁ ታስባላችሁ? አንዳንዴ ከእንትን ያለፈ ንግግር አስፈላጊ አይመስለኝም እንደኔ። በፍጹም ነው የምልህ። ይሄንን ደግሞ አላምንም የሚል ከሆነ የፈለገበት ቦታ ተገናኝተን ስፓር ማድረግ እንችላለን። የስዊት ቦክስ እዚህኛው ብራንች ወይ የትኛውን ብራንች ያለበት ብራንች ይናገር፣ እኔ ልምጣና ቴክኒካል የሆነ ስፓሪንግ እናደርጋለን። እዛኔ እሱ ምን እንደሆነ አይቶ ሀምብሎ ነው ሄዶ ወደ ስራ ይገባል። ምንም የሚያውቀው ነገር የለም። ስፓር ስታረጉ ምናልባት ካሸነፈ ወይ ደግሞ ከተናነቀ እንዴት ይሆናል? የምሬን ነው የምልህ። በራስ ገዜና ከንቃተ ህሊና ማን የሚያሸንፍ ይመስላችኋል? መልሳችሁን ኮሜንት ላይ አሳውቁ። አንዳንድ ተከራዮች ማን ነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው። እሺ አለ። አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እንደዚህ ከተቀላቀለህ ችግር አለ ማለት ነው። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልክ ያለው ነገ እገባለሁ። በቃ ሰላሞች። ብሯ ልክ እንደገባች ተቀያየረ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሮ ውጪ እሱ ነገር ድሮ ነበር፣ አሁን ግን አልቀረም። ከ3 ሰዓት በኋላ መስኮት ያንኳኩና ማብራታችሁ ምናምን ነገር ይባላል። መቅዳትም ሆነ መድፋት አይቻልም። መጫጫው እንግዳ ማብዛት ነው የማይታሰብ ነገር ነው። ሲጀመር ቤቴ ውስጥ እንዴት እንግዳ ታመጫለሽ? ለኔ ሳያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ ይሄ ዋናው ነው። አከራይ ያለ ከአከራይ የበለጠ የሚያጓጓ የሚያውድ ምግብ ምናምን የሚሰሩ ሰዎች ይሄ ንቀት ነው። ይሄ ለአከራይ ንቀት ነው። እንዴት ነው ጨምሩብኝ ነው ሂሳብ ጨምሩብኝ ማለት ነው። እኔ ይመስለኝ እንዳይጎመሽ እንታይና ሞኑና በተከራየንበት ቤት ነፃነት ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አዝማቸው እግዚአብሔርን የሚሰራው ነገር በረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስጠይ ብቻ እና ክፍላ ብሩስ ችግር የለውም። ለምን ወረር ፊልም አይሆንም? አልወጣም። አረ ችግር የለውም። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት እስማኤል የሚለው ፊልም ካያችሁ ማለት ነው የሆነ ቫይቡ እንደዛ ይቀየራል። ባኔ ነይ ይኸውልሽ፣ አሁን ድመቷ ርቧታለሽ። ከዛ ሚያው 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 ብላ ስትል ታበያታለሽ። ርቧታለሽ ሚያው ነይ ሞክራለሁ። ሲረበኝ ነይ አልጠገበችም። ነይ አሁን ደግሞ ቡቺ ይመጣልሽ። ነይ ርቦታል ውሻው። ትልቅ ትምህርት ነው። እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣ ጓደኛዬ ነው። እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣው ጓደኛዬ
ይሄ ነው እና ስትሬትፎር ያመጣው አይደለም ስትሬትፎር ያመጣው ወዳውና ነው መንተዬን ነው ያገኘሁት መንተዬ እና ስትሬትፎር ያመጣው አይደለም ስትሬትፎር ያመጣው ወዳውና ነው ስትሬትፎር ያመጣው ወዳውና ነው አይሁን ፊኒሽን ሆኖ እኮ ነው ታውቃለህ ጀለስ እኔ አሁን እንደሱ ነኝ ስትሬትፎር ያመጣው አይደለም ስትሬትፎር ያመጣው ጓደኛዬ ነው እኔ ስትሬትፎር ያመጣው እኔ ነኝ አንተ ክሬቲቭ ይለያል ስምሽን አሚንት እባላለሁ ሰማ አሚንት እባላለሁ የነዚህ ኦቨር ትኩረት ለማግኘት ነው የነዚህ ከሌሎቹ ደግሞ ባሰ ደስም አይለው እንዴት ነው በጣም ኦቨር ሆነ ፈንም የለውም እንዴት ነው ኦቨር ይሄ አቴንሽን ለማግኘት አለ አይደል ከሌሎቹ ስላዩ ምናምን ነገር በደንብ አቴንሽን ለማግኘት ሙሉ ትኩረታቸው አቴንሽን ማግኘት ላይ ነው ለዛ ነው መሰለኝ ምንም አልመስጠኝም ብቻ የነዚህ ቪዲዮ አለማየት ነው ዝም ብሎ ኢግኖር አድርጎ ማለት ኢግኖር ማድረግ እንዴት እንደሚል የነዚህ ቪዲዮ በስማ ሜመሮች አትስሩባቸው ወላ I just and they think Allah Dude, what the fuck? they think Allah ሂቨን ባላለው ተዛራቱ ዝም ብሎ ማለት ነው ምንም ማየትም አያስፈልግም የነዚህ ቪዲዮ አንዴ ጤነኛው ሰውዬ አንድ ልጅ ወድጄ ያየሁት ፈተና እንዴት ገባ ይሄማ የልመና ስልት ነው መንገድ ላይ ስልት ነው ይሄ ተመችቶኛል ቲዩቶሪያሉን ቀጣይ ክፍል ላይ ተከታተሉ ብቻለስል እናቴን ከማን አላበዙኝም ላሳሽ ደግሞ ገናማ አልቻለችም በስማ እንባበን በሆነች አንቺን ከማን ነው ወዳጅ እናቴን ከማን ይነፍግሻት አላሳሽ ከናማ ባባልኩበት ከተማ እናትሽ አብራት የመጣችው እናቷ ናት መሰለኛል ምንም አያስለቅስም እናቶቻችሁ ለዘላለም ይኖርላችሁ ምንም አንደለም በጣም ደስ የሚል ቪዲዮ ነበር የዛሬው ቪዲዮአችን ይሄን ይመስል ነበር ከቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እስካሁን የነበርኩት እኔ ነባሃን ነኝ ናሆም ሰብስክራይብ ማድረጋችሁን አትርሱ በቀጣይ እዚህ ጋር ቢንግ የሆነ ቪዲዮ ይለቅላችኋል እስከዛ ድረስ